እዚሁ እኛው ሀገር ውስጥ ነው። የት ብትሉ ቦሌ ኢንተርናሽናል ኤርፖርት ውስጥ። አጭር ቀሚስ ለብሳለች። ከተሳፋሪዎች ውስጥ አንዷ ነች። መግቢያ ሰዓታቸው እስኪደርስ ድረስ ሰው ፊት ምንም ሳትፈራ ሲጋራዋን ቶሎ ቶሎ ትስባለች። ሀበሻ ነች። የምትጓዝበት ዓላማ ከሌሎች ተጓዦች ይለያል። ማለት እንዴት እያላችሁ ነው? ደቂቃዎች ስጡኝ። ላወራችሁም አይደል? ጆሮአችሁንም ጨምሩልኝ። እንዴት እንደገረመችኝ ብታዩ። ይኸውላችሁ ዛሬ የማወራላችሁ የዛሬ 53 ዓመት ህዳር 29 1965 ዓመተ ምህረት የኢትዮጵያ አየር መንገድ የሆነውን አውሮፕላን ልትጠልፍ ስለሞከረች ደፋር ሴት ታሪክ ነው። የሚገርማችሁ ታሪክ በደፋርነቷ ሁሌም ማርታ ግዛውን አይረሳትም። እንዴት አትሉኝም? ደፋርና ቆራጥ ነበረች። በኢትዮጵያ የተማሪዎች ንቅናቄ ታሪክ ውስጥም የሴቶች ተምሳሌትና ቁርጠኛ ታጋይ እንደነበረች ይወራል። ደሞ ዝም ብላ ቀላል ሰው እንዳትመስላችሁ። በ15 ዓመቷ ነው የሕክምና ፋክልቲን የተቀላቀለችው። እሳት የላሰች የሕክምና ተማሪ ነበረች። በዚህ ላይ ብሩህ የወደፊት ተስፋ የነበራት ወጣት። ምን ዋጋ አለው? ያንን ሁሉ ትታ ራሷን ለፖለቲካ ትግል አሳልፋ ሰጠች። የማርታ ህልም ማርታስ ቪዥን ተብሎ የሚታወቀውና ከመሞቷ አንድ ቀን ቀደም ብላ የጻፈችው ማኒፌስቶ በተለይ ለኢትዮጵያ ሴቶች የትግል ጥሪ ያስተላለፈችበት ነበር። በንቅናቄ ውስጥ ሴቶች የሚደርስባቸውን ድርብ ጭቆናና በስርዓቱና በጾታቸው ምክንያት በመቃወም ሴቶች እንዲደራጁ ከፍተኛ ተጽዕኖ ፈጥራለች። በዚህ ላይ ዘናጭ ረጅም ቁመናና የአፍሮ ጸጉር ስታይል ነበራት። ልክ በወቅቱ እንደነበሩት የሰብአዊ መብት ተሟጋች እንደነበሩት እንደ አንጄላ ዴቪስ አይነቶቹ። ሌላው የሚገርመው ነገር ማርታ በኢትዮጵያ ጦር ሰራዊት ውስጥ ከፍተኛ መኮንን የነበሩት የብርጋዴር ጀነራል መብራቱ ፍስሐ ልጅ መሆኗ ነው። አባቷ ራሱ መሬት ሲገዙ እኔ መሬት ላራሹ እያልኩ እየታገልኩ እንዴት አንተ መሬት ትገዛለህ እያለች ተቃወማቸው እንደነበር ይወራል። ወቸ ጉድ! ታዲያ አውሮፕላኑን ጠለፈችው ወይስ ምን ተፈጠረ አትሉ? ለነግራችሁ አይደል? ደሞ እኮ ብቻዋን አልነበረችም፣ ከትግል ጓደኞቿ ጋር ነበረች። ታዲያ አንድ ጓደኛዋ ጠለፋውን እያስተባበረ እያለ በጸጥታ ኃይሎች ተተኩሶበት ሲወድቅ ጉያዋ ውስጥ ደብቃ የነበረውን ሽጉጥ አውጥታ አቀባብላ ልትተኩስ ስትዘጋጅ እሷም ተተኮሰባት። እንደዚህ ነው እንግዲህ ያቺ ባለብሩህ አእምሮ ባለቤትና ደፋር ሴት በሀያዎቹ እድሜዋ አየር ላይ የተገደለችው። አባቷም ይህንን መንግስት ብዙ ዘመን አገልግያለሁ፣ ጨክኖ ይገለዋታል ብዬ ግን አላሰብኩም ነበር ብለዋል። ማርታ ለምን ሞተችም ተብሎላታል። እንዴት አያችሁ ታዲያ? ከዚህ በፊት ይህን ታሪክ ሰምታችሁ ታውቃላችሁ? ምን ተሰማችሁ? እስቲ ሀሳባችሁን በኮመንት አካፍሉኝ። አመሰግናለሁ።